ውስጣዊ ኪንታሮትን ሙሉ በሙሉ የሚያጠፋ መድኃኒት ነው። ውስጣዊ ኪንታሮት የሚባለው በትልቁ የአንጀታችን ክፍል የሚከሰት ሲሆን ይህ ኪንታሮት ከባድ የሆነ ህመምና ሰገራ በምንጠቀምበት ጊዜ ድርቀት ያጋጥማል። እንዲሁም ደግሞ ከሰገራ በኋላ ደም የመፍሰስ፣ ሰገራ ጋር ደም ተቀላቅሎ የመውጣት፣ የጀርባ ህመም፣ ሆድ የመንፋት፣ ቶሎ ያለመፈጨት እንደዚህ አይነት ነገሮች አሉት። በጣም ከባድ የሆነ አስቸጋሪ የሆነ ህመም ነው። እንግዲህ እንደምታዩት ይህ መድኃኒት 100% ከእጽዋት የተዘጋጀ ሲሆን ውስጣዊ ኪንታሮትን ሙሉ በሙሉ የሚያጠፋ መድኃኒት ነው። 4 ያላነሱ መድኃኒቶች የተቀመመ ነው። አወሳሰዱ ደግሞ 1 ብርጭቆ ተኩል ወተት፣ 3 የሻይ ማንኪያ መድኃኒት አንድ ላይ ከተፈላ በኋላ ጧት በባዶ ሆድ ወይም ከምግብ በፊት የሚወሰድ ሲሆን ሙሉ በሙሉ የውስጣዊ ኪንታሮትን መገላገል ትችላላችሁ። ብዙዎች ወስደውት ለውጥ ያገኙበትና የተፈወሱበት መድኃኒት ነው። ለመድኃኒቱ 0974 64 64 65 ላይ መደወል ትችላላችሁ። ሐኪም ኢብራሂም አህመድ ነኝ ከሀበሻ የባህል ሕክምና መስሪያ